ስለ መካ ቁርአን ውስጥ የተጠቀሰውን አስደናቂውን የሳይንስ ተአምር ልንገርህ አዚዝ አልሐሰን። ሙስሊም የተባለ በሙሉ መካ ለመሄድ ሲያለም እንመለከታለን። ጥያቄ ተፈጠረ። ይሄ ነገር ኖርማል ነው ወይስ ወደ መካ ሚስበን የሆነ ኃይል አለ ወይ? ዲስ ኢዝ ጥበብን ከቁርአን ወየላ ነስተምትዕ። ወከዛሊከ አውሐይና ኢለይከ ቁርአንን ዓረቢየን ሊቱንዚረ ኡመል ቁራ ወመን ሐውለሃ። ይህን አረብኛ የሆነን ቁርአን የከተሞችን እናትና በዙሪያዋ የሚገኙትን እንድታስጠነቅቅ አወረድን ይላል። what is this? let's go። ዓለምን ቢዚ ያደረገ በ1977 የወጣው ጥናት እንዲህ ይላል። አልመከተል ሙከረማ በዓለም ላይ የምድር እምብርት ነች። center of the earth oh how take the story አዚዝ አልሐሰን። ዶክተር ሁሴን ከማለዲን ሰዎች ከቦታ ቦታ ሲጓጓዙ ቅብላን በቀላሉ ለማወቅ እንዲረዳቸው የሆነ ነገር ለመፍጠር ተነሳን ይላል። የምድር ካርታን ስናስቀምጥ በድንገት ተአምሮ ገጠመን። መካ የዓለም እምብርት ላይ ትገኛለች። ዛሬ ይህን ነገርማ ድጋሚ ቼክ ማድረግ አለብን። ሁሉንም ኮንቲነንት ከመካ አንጻር ተመለከትን ይላል። ምድር በመካ ዙሪያ በተደራጀ ሁኔታ ነው የተቀመጠችው። they were speechless አዚዝ አልሐሰን። የዓለም ሴንተር ላይ ከሆነች የማግኔቲክ አትራክሽን መሰብሰቢያ ቦታ ነው የምትሆነው። እንዳስዋይ መካ ውስጥ ወደ ሁሉ ነገሯ ትሳባለህ። ሁሉ ነገሯ ደስ ይላል። ይህ እዛ የሄደ ሰው በሙሉ የሚመሰክረው ነገር ነው። እኔም ሰው ነግሮኝ ነው አክቹሊ አዚዝ አልሐሰን። እስክንሄድ ግን ለሚሄዱት ወዲሊ ሰላሚ ራይህ ሊልሐረም ወድዒሊ ወሰሊም ሊ ዐላ ሃዲል ኡመም። በቃ ሸሪት ቅጽ ደላል አልኸይሪ كفاية.